የሚገርም ነው እውነት የሚገርም በጣም ነው የተደሰትኩት ነገር በድል ተጠናቀቀ ማለት ነው እንግዲህ መካ ላይ ያለው እኔ እዚህ ጋር ነኝ መካ ደግሞ እዚህ ጋር ማለት ነው እግዚአብሔር ይመስገን ሁሉም ነገር በድል ተጠናቀቀ እግዚአብሔር ስሙ የተመሰገነ ይሁን እዚህ ቦታ ላይ እግዚአብሔር ነው መመለክ ያለበት የዘመናት ህዝቡን አሳስሮ ቆልፎ ጭንቅላታቸው እንዳያስብ አምላካቸውን እንዳያቅ የተደረገ ሁሉ እንግዲህ ዛሬ የመጨረሻው ቀን ይመስለኛል ጉዴ ፈላሳጥናይ እስከ ሰራዊቱ ፋብሪካው ተበላሸበት እንግዲህ ኤክስፐርት አድርጓል ጊዜው ደርሷል አሁን ደግሞ የወላዲት አምላክ ልጅ የሚመለክበት ሰዓት ይሁን በጣም ደስ ብሎኛል ይሄን እድል በማግኘቴ በእውነት እድለኛ ነኝ ብዬ ነው የማስበው ከዚህ በላይ መቼም ምንም ደስታ የለም አሁን ህይወቴ ብትወጣ አንገቴን ከፈለጉ ቆርጦ ይሰዱት በጣም 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 ተደስቼበታለሁ የእውነት በጣም ነው በቃ አረካውበት ከዚህ በላይ ምንም ደስታ የለም ከዚህ በላይ ተመሳስዬ ነው የገባሁት ፊቴን አልተገለጥኩም ብዙ መገለጽን አልፈለኩም ማለት ነው እኔና መካ ፊት ለፊት እንግዲህ የመድኃኔዓለምና የቅድስት ድንግል ማህበር ኢትዮጵያ የዘዘኝን የሰማይ አምላኬን መልእክት አድርሻለሁ በእውነቱ በርካታ ሰላም ደስታን የተሰማኝ የእውነት በጣም የሚገርም ነው በጣም የሚገርም ነው እጅግ ተደስቼበታለሁ ስራ ማለት እንዲህ ነው የጠራ ስራ መሰረት ያለው ስራ ማለት ነው በእውነት በጣም ነው ደስ ያለኝ በጣም ነው የተደሰትኩበት እንግዲህ ንግስታችንም ወላዲት አምላክ እንደምትደሰትበት በጣም እርግጠኛ ነኝ አምላኬም እንደምትደሰትበት በጣም እርግጠኛ ሆኜ ነው የማወራው እኔ በበኩሌ በእውነት ደስታዬ በቃ አሁን እስትንፋሴ ቀጥ ባረገው ቅዱስ ሚካኤል ደስ ነው የሚለኝ ምክንያቱም ይሄንን የተመኙ ብዙዎች ይኖራሉ ይሄን የተመኙ አባቶች ብዙ ይኖራሉ ግን ያ ሁሉም ነገር እግዚአብሔር አምላክ ሲፈቅድ ነው ለፈቀድከው አገልግሎት አውለኝ ብዬው በጸሎት ጠይቄ ነበር አውሎኛል የእውነት በጣም እድለኛ ነኝ በጣም ደስተኛ ነኝ በአጠቃላይ ደስተኛ ነኝ እንኳንም የዚህ ማህበር አባል ሆንኩኝ እንኳን ከዚህ ማህበር ጋራ በቃ እንኳን ይሄንን ማህበር አወቅኩት በጣም ደስ ብሎኛል በጣም እጅግ በጣም ማለት ነው ባጭሩ መካ ይሄንን ይመስላል በጣም ትልቅ ነው ከዚህ ትንሽ ይመስላል እንጂ ወደ ውስጥ በጣም ትልቅ ነው ከላይ የመጀመሪያው ዙር ዞሬ ነበረ በጣም ብዙ ነው ግሬን እስካመኝ ድረስ ነበር የዞርኩት ወደ ቤት እንደተነቀቀ ማለት ነው ግን በጣም ደስ ይላል ደስ ያለኝ ነገር በቃ ትዕዛዙን በመፈጸም ሳልሰላች ትዕዛዙን በመፈጸም እድለኛ ነኝ ብዬ ነው የማስበው ደሞም ነኝ በጣም እርግጠኛ ነኝ የማወራው ነገር እጅግ በጣም እድለኛ ነኝ እንግዲህ መካና እኔ እንመስላለን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን የእግዚአብሔር ስም የተመሰገነ ይሁን የአብርሃም ይስሐቅ ያዕቆብ አምላክ የድንግል ማርያም ልጅ ክብር ምስጋና አምልኮ ውዳሴ ላንተ ይሁን እናታችን ወላዲት አምላክ እመብርሃን እመብዙሃን ክብር ላንቺ ይሁን አሜን ሰማዕታት መላእክታን ደናግላን ቅዱሳን አባቶች ቅዱሳን እናቶች ስውራን እናቶቼ ስውራን አባቶቼ የምትጠብቁኝ የምትባርኩኝ እንደየክብራችሁ እንደየማዕረጋችሁ ክብር ለእናንተ ይሁን አምልኮ ውዳሴ ለአማኑኤል ይሁን የእግዚአብሔር ስም የተመሰገነ ይሁን እንግዲህ ሮማን ወይን ፍቅርተ ማርያም እኔ ታሪኩ የነበረኝ መካ ላይ ነበር እንግዲህ እግዚአብሔር ስም የተመሰገነ ይሁን ሄጃለሁኝ ስራዎቼን አጠናቅቄያለሁ የሰማይ አምላኬን መልእክት ጨርሻለሁ ማለት ነው ከጉዞ በፊትና ከጉዞ በኋላ የገጠመኝን እናገራለሁኝ ማለት ነው መስክራለሁኝ እውነት ለመናገር ይሄ መልእክቱ ከተለቀቀ ሰዓት ጀምሮ ሰላም ነበር ያጣሁት ያንን መልእክቱን እስካስተላልፍ ያ መልእክት እስክደርስ ድረስ ያ ቦታ ላይ የአብርሃም አምላክ የድንግል ማርያም ልጅ የፈለገው ነገር ያው እሱ ማክሸፍ አቅቶት አይደለም ይችላል ሁሉንም ግን በስጋኔና ቆሞኝ እሱ ስራውን ሰራ ማለት ነው
ፈተናም ነበረ የእውነት ከባድ ነበር ያው ስለተፈቀደ ከሰማይ አምላክ ፍቃድ ስለሆነ ነው እንጂ አይታሰብም ነበር የእውነት ለመናገር ከዚህ ሲሄድ ያው በጣም ፈተና ነበረ ከመኪና ጀምሮ መጀመሪያ 2300 ብር አሉኝ ከዛ እሺ ያልኩኝ ከዛ ተከትሎ 3000 ብር ተባልኩኝ እሺ ሄዳለሁኝ አልኩ አሁን ቀጠለው 3500 ተባልኩ ይሆናል መጨረሻ 4000 ተባልኩኝ ያው እኔ ብሩ ላይ አልነበረም ትኩረቴ ያው የሷን መልእክት ማድረስ የሱን ስራ ለመስራት ነበር የፈለኩት ተሳካ ያው ከሰማይ ፍቃድም ስላለኝ ማለት ነው ተፈቅዶልኝም ስለሆነ በጸሎትም ስለሆነ ይሄ ነገር የተደረገው በኔ ኃይል አይደለም በማኑኤል ኃይል ነው እሱን ያቆመኝ እሱን ያጠነከረኝ እንደውም እኔ ፈሪ ነኝ ደፋር አይደለሁም ግን እግዚአብሔር አምላክ ሞልቶ እዛ የዳቢሎስ ምሽግ የሆነ ቦታ ላይ የሳጥናኤል ማረፊያ የሆነ ቦታ ላይ እግዚአብሔር አምላክ ፈቅዶ እንግዲህ ራሱ ሰተት አድርጎ አስገባኝ መንገድ ላይ ሲሄድ ከዚህ ሲሄድ ጨረቃ ነበረች በጨረቃ ነበር ወላዲተ አምላክ ከስዕለ ማርያም ኋላ ያለው ብርሃን ነበረ ስመራኝ የነበረው ዳመና ነበረ በዳመናው ቀጥታ ዳመናው ይመራኝ ነበር በቀኝ በኩል እና አንዳንዴ ጨረቃዋ እንዴ በመኪና ውስጥ የትሄድሽ ብዬ ስፈልግ ከፊት ለፊት ትመጣልኝ ነበር በፊት ለፊት ነበርና እየዘመርኩኝ እያመሰገንኩኝ ነው ሄድኩት ጉዞው በእውነት በጣም አድካሚና አሰልቺ ነበረ የ14 ሰዓት የ15 ሰዓት ጉዞ ነው ግን ያው በሌላ ስኬድ የ24 ሰዓት ነው ግን ያው ወላዲተ አምላክ መንገዱን አሳጥራ 14 ሰዓት ተኩል 15 ሰዓት ተኩል ማረፊያ ቦታ ላይ ደረስኩኝ እግዚአብሔር ስሙ የተመሰገነ ይሁን ከዛ በፊት ህልሞችን አይ ነበር ራእዮችን አይ ነበር በጣም ፈተና ነበር ከባድ ፈተና ነበር እንቅልፍ ሁሉ እስከ ማጣት ድረስ በቃ ይሄን ነገር ሳልፈጽም በጣም ነበር የምበሳጨው ይሄን ነገር መቼ ነው የምፈጽመው መቼ ነው እኔ ማርፈው የሚል ሐሳብ ነበረኝ ከመጀመሪያ ያረፍንበት እኔ በራሴ ያስተካከልኩት ቤት ነበር ልክ ቤቱን በስመ አብ ወወልድ ወመንፈስ ቅዱስ ብዬ እኔም እህታይም አብራን ከሪያድ ከሌላ ቦታ በአውሮፕላን የመጣች ነበር ለዚህ አገልግሎት እኔ ነበርኩ ቦታውን ቤቱን ያዘጋጀው